አንድ ነገር ልንገራችሁ። አንዲ ሰው ከናንተ በሆነ ነገር ዝም ስትሉት ብዙ ነገር እያረጋችሁ እየበደላችሁ ዝም ትሉታላችሁ። መጨረሻ ላይ ጥሏችሁ ይሄዳል። ተጣልቷችሁም ሊሆን ይችላል፣ በድሏችሁ ጥሏችሁ ይሄዳል። ያ ሰው ተመልሶ ይመጣል ወደ እናንተ ከናንተ ህይወት ወጥቶ ሲያበቃ ተመልሶ ይመጣል። ለምን ይመስላችኋል? የቀረው ነገር ስላለ ለማስተካከል ነው። ወይ እናንተን ለመጉዳት ወይ እናንተን የመሰለ ሰው ሰላጣ ወይም የሚያስተካክለው ከናንተ የሚፈልገው የቀረው ነገር ስላለ ነው ተመልሶ እንጂ የሚመጣው እናንተን ወዷችሁ ፈልጓችሁ አይደለም። እናማ ነቃ ደንገጥ በሉ ሁላችሁም ቢሆን ማለት ነው። የሆነ ሰው ተበቅሏችሁ ጎርቷችሁ መልሶ ሄዶ ተመልሶ ወደ ህይወታችሁ ሲመጣ እናንተን ፈልጎ እኔን ፈልጎ ነው በቃ ይቅር እለዋለሁ ምናምን። አዎ ይቅር በሉ። በቀልም በበቀል አትመልሱ። ሁላችሁም ቢሆን ይቅር ባይሆኑ በቀል በቃ ይቅር በሉ። አላህኛ ወንጀላችንን ሁሉ ይቅር ብሎን የለ ወደኛ ተመለሱ፣ ቶበት አድርጉ፣ ይቅር እላችኋለሁ አይደለም የሚለን። ይቅር በሉ። ግን ያንን ሰው ይቅር አላችሁት ማለት መልሳችሁ ወደ ህይወታችሁ አስገባችሁት ማለት አይደለም። ወደ ህይወታችሁ አትመልሱ። ከህይወታችሁ የወጣን ሰው ጓደኛ ምንድነው የሚባለው ቤተሰብም ሊሆን ይችላል። ብቻ እናንተን ተበቅሏችሁ ጎርቷችሁ ባል ሊሆን ይችላል፣ ፍቅረኛ ሊሆን ይችላል። እናንተን ተበቅሏችሁ ጎርቷችሁ መልሳችሁ ወደ ህይወታችሁ አትመልሱ። ያ ሰው እንድትመልሱት የሚለምናችሁ የቀረው ነገር ስላለ ነው። እመኑኝ የቀረው ነገር ስላለ ነው። አስተካክሏችሁ ሊሄድ ስለፈለገ ነው። ወይ ሊገላችሁ ወይ እናንተን የመሰለ ጅል ሰላጣ ነው። እናማ አትመልሱ ወደ ህይወታችሁ። ከህይወታችሁ የወጣን ሰው ወጣ፣ በቃ አትመልሱ፣ ሂዷል። ወሰላማ። ያንን ማለት ተበቀሉት ጉዱት ማለት አይደለም። ማንንም ሰው አትበቀሉ። እሱን ለመበቀል ስታስቡ 24 ሰዓት አስባችሁ ነው እንዲህ ባረገው እንዲህ በፈጥረው በቃ ብዙ ሸይጣን ጋር ተታግላችሁ ነው ያንን ሰው መጉዳት የምትችሉት አይደለ? ሸይጣን ይወሰውሳችሁና በቃ ሄዳችሁ ትጎድታላችሁ። ስለዚህ በቀል አትመልሱ። ግን ከህይወታችሁ ወጥቶ የሄደን ሰው መልሳችሁ ወደ ህይወታችሁ አታስገቡ። ምንም አይሰራላችሁም። ምንም ማለት ነው። ያ ሰው ወደ ህይወታችሁ መግባት እንኳን ቢፈልግ ይቅር በላችሁት እናንተን የቀረ ነገር ሊያስታከላችሁ ነው የሚሆነው። እመኑ ማለት ነው። ዝም ብላችሁ እናንተ ዝም ጸጭ ረጭ ብላችሁ ስራችሁ ላይ ብቻ ትኩረት አድርጋችሁ ፈጣሪያችሁ ጋር እየተነጋገራችሁ ስራችሁን ስሩ። ስበቡን አድርሱ። በቃ ምንም ባላችሁበት ስራ ዘርፍ ላይ ሆናችሁ ስበቡን አድርሱ። ምንም ቢሆን ምን እናንተ ትቀየራላችሁ። አላህ ካላችሁ ዱንያ ላይ ምርዝቃችሁ በሐላል ይሰፋል። በቃ ካላችሁ ትቀየራላችሁ። እመኑ ማለት ነው። እንዲሁ ደግሞ አንዳንድ ዝም ብሎ ፎኩት እድል አለ። እንደው ዝም ብሎ ሲለፉ ሽንት ቤት ሲያጥቡ ምናምን የሚኖሩ አሉ። አንዳንዶች ደግሞ ባላሰቡን ነገር አላህ ድንገት መጥቶ በቃ ትዝ ባላላቸው ነገር ይቀይረዋል። እና አላህ ሲሆን ይሆናል እንጂ እናንተ በበቀል ለመመለስም ቢሆንም ወይም ያ ሰው ወደ እናንተ ህይወት ተመልሶ ጥሩ ኑሮ እኖራለሁ ምናምን ብላችሁ አትሰቡ። ላውላ እመኑኝ። ምሳሌ ባላገባችሁ ብዙ በደል በደላችሁ፣ ብዙ ነገር አረጋችሁ። ከዛ ያ ሰውዬ ጋር ተፋታችሁ፣ ተለያያችሁ። በቃ በሀገር ሽማግሌ በተለያየ በጓደኛ ምናምን ያስለምናችሁና መልሳችሁ ግቡ። የቀረው ነገር ስላለ ነው፣ ሊያስተካክላችሁ ስለፈለገ ነው እንጂ በፊት እናንተ እንደዛ እሱ ያንን ሁሉ ጫና እያደረባችሁ እናንተ ችላችሁ ስንኖሩ እንደዛ ረግጧችሁ ወጥቶ ተመልሶ አይለምናችሁ። የሚያስተካክለው ነገር ስላለ ነው። እና ተጠንቀቁ ማለት ነው። እናንተ ብቻ ስራችሁና ስራችሁ ላይ ብቻ ፎከስ አድርጉ። እና በቃ ክርስቲያንም ሆኖ ሙስሊምም ሆኖ ሁላችሁም በየሃይማኖታችሁ ፈጣሪያችሁ ጋር ያለውን ግንኙነታችሁን አጠንክሩ። ውስጣችሁን ንጹህ አድርጉ። በደልን በበደል አትመልሱ። የዛን ጊዜ ደግሞ በቃ ለፍቶ ነበር አሳካላት አላህ የሚባል ህይወት ይመጣል ወደ እናንተ። እመኑ። ምንም አይነት ውስጣችሁት ንጹህ ከሆነ ያሰባችሁት ከመድረሱ ወደ ኋላ አይልም። በቃ በእርግጥ አሁን ላይ ሞት ያለብን አይመስለንም። ሁላችንም ዱንያ ነው የሚያሰክረን። ወደ መጣንበት እንኳን እንደምንመለስ አናውቅም። ሆነን ለመናገር ምንጊዜም ቢሆን እኛ የሰው ልጆች ወደ መጣንበት ተመልሰን እንደምንሄድ እንኳን አናስብም። በቃ ዱንያ ነው የምናንከለክለው ሁላችንም ቢሆን ማለት ነው።
ግን ቢሆንም ዱንያ ላይም እስካሉ ድረስ ደግሞ አላህ ሲረዝቃችሁ ደስ ይላል። በቃ ሰደቃ ታወጣላችሁ አላህ ሲረዝቃችሁ። በእርግጠኛ ጥጋባችን ባይቻልም ሰደቃ ታወጣላችሁ፣ ሚሳኪኖችን ታግዛላችሁ። እንደዛ ባገዛችሁበት ሰዓት እናንተ ትልቅ አጅር ታገኛላችሁ። የደካማ እናቶችን መንገድ ላይ የወደቁ እናቶችን ታነሳላችሁ። የዛን ሰዓት በቃ እናንተ መልካም ስራ በሰራችሁ ቁጥር አላሁ ሱብሃነሁ ወተዓላ መልካም ስራችሁን ተቀብሏችሁ ጀነትም ልትገቡ ትችላላችሁ። እና ገንዘብ ዱንያ ላይ ስትኖሩም ገንዘብ አስፈላጊ ነው። ርዝቃችሁ ሲሰፋ ሁሉም ሰው ደስ ይለዋል አይደለ? እናማ አላህ ርዝቃችሁን ያስፋላችሁ፣ ርዝቃችሁን ያስፋላችሁ። ያ አላህ ያ ረቢ ጀባሬ ከሪም አላህ ርዝቃችሁን ያስፋላችሁ። እውነቴን ነው የምላችሁ። ርዝቅ አጥቶ እንደው በየሀገሩ ሁሉ የሚንከራተተው እህት ወንድሜ ሁሉ አላህ ይረዝቀው ይረዝቀን እንጂ በቀልም በበቀል ለመመለስ አትሞክሩ። እናንተ በተበቀላችሁበት ቁጥር በቃ ምን ብዬ ልንገራችሁ፣ ከፈጣሪያችሁም እየተጣላችሁ ከዛም ሰው የባሱን ሌላ ነገር ውስጥ እየገባችሁ ነው የምትሄዱት። እና በቀል ለፈጣሪ መስጠት ብቻ ነው ዋናው ነገር። እናንተ ብቻ በቃ ንጹህ ሆናችሁ ራሳችሁን እንትን በሉ። ያ ማለት አትበቀሉ ስላችሁ እንዳልኳችሁ ያንን ከህይወታችሁ ውስጥ ወጥቶ የሄደን ሰው ወደ ህይወታችሁ መልሳችሁ የምትመልሱ ከሆነ እመኑኝ ያ ሰው እናንተን የመሰለ ጅል ሰው ሰላጣ ነው። እናንተ ሰርታችሁ የምታበሉ ከሆነ እናንተ ሰርቶ የሚያበላው ሰላጣ ነው እንጂ እናንተን ፈልጓችሁ አይደለም የሚመለሰው ወደ ህይወታችሁ። እናማ በቀል ለፈጣሪ ነው። በቃ አትበቀሉ። ሁሉን ነገር ለፈጠራችሁ ፈጣሪ ሰጣችሁ እለፉ። ግን ከህይወታችሁ የወጣን ሰው መልሳችሁ ወደ ህይወታችሁ አትመልሱ። ይቅርባችሁ፣ ምንም ቢሆን ይቅርባችሁ። በቃ አይጠቅማችሁም። እኔ ይሄን ነገር ልላችሁ ያሰብኩም ማለት ነው የሆነ ጓደኛዬ ፍቅረኛ ተባብለው ወደ 3-4 አመት ያወራሉ። እናማ ያንን ሁሉ ስታወራው የሆዷን ስታወራው በዛ ላይ ደግሞ በቪዲዮ ስታወራው ብዙ ነገር አለ እና ያንን ሁሉ ኮተት ይዞ እሱ ያስፈራራታል ማለት ነው። በመጨረሻ በብር በዛ ተባብለው ሁሉን ነገር ተታትበው እንዴት ተታታው ኑረዋል። እሱ ግን አሁንም ቢሆን መልሼ ልታረቅሽና በቃ ላግባሽ ባህላል ላግባሽ እያለኝ ነው ትለኛለች ማለት ነው። ታይ አሁን ያንቺን ምናምንሽን አምነሽ ያሳየሽውን ሁሉ እሱ ይዞ በዛ ሲያስፈራራሽ ኑሮ አሁን ዙረሽ እሱን ብትታረቂው የቀረ ነገር ኑሮ ነው እንላታል ማለት ነው። እና አንዳንድ ሰዎች አላችሁ ተው ይቅርባችሁ፣ ምኑኝ ተው። ከህይወታችሁ የወጣን ሰው መልሳችሁ ወደ ህይወታችሁ አታስገቡ። ያ ማለት ተበቀሉ ሳይሆን በቃ አታስገቡ። ከእናንተ ህይወት የወጣ ሰው ካላስወጣል አንዴ ኦሬዲ ወጥቷል። በቃ ወሰላም ማለት ብቻ ነው እንትን የሚላችሁ። እናማ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።